ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ራኒ እንኳን ወደ ኩራዝ ትምህርት ቤት በሰላም መጣችሁ እያልኩኝ እነሆ አራት ትምህርት አማራጮች ይዤላችሁ መጥቻለሁ። መጀመሪያ አማርኛ ቋንቋ፣ ሁለተኛ አፋን ኦሮሞ፣ ሶስተኛ እንግሊዝኛና አራተኛ የግዕዝ ትምህርት ሲሆኑ ከታይ ባስቀመጥነው ስልክ በዋትስአፕ፣ በኢሞ፣ በቴሌግራም እና በኢንስታግራም ብትደውሉ በሳምንት 5 ቀን በቀላል ሰዓት ያህል የምናስተምራችሁ ይሆናል። ተጨማሪ በግሩፕ መማር የምትፈልጉ ካላችሁ 2000 ብር ነው መማር ትችላላችሁ ማለት ነው ደውላችሁ። ስለዚህ ዛሬ ደግሞ አማርኛ ፊደላትን በእንግሊዝኛ እንዴት መጻፍ እንችላለን? ይኸው የእንግሊዝኛ አጻጻፋቸው ለአማርኛ ድምጻቸው ራሱ ላያያዝ አመች ስለሚሆን ይህን ቪዲዮ በደንብ ሸር እያደረጋችሁ ለጓደኞቻችሁ ታደርሱላችኋላችሁ። እናንተም ደግሞ ደብተርና እስክሪብቶ ይዛችሁ ቪዲዮን ያቆማችሁ እየጻፋችሁ በደንብ መከታተል አለባችሁ ማለት ነው። ስለዚህ ምንድነው መጀመሪያ ወደ አማርኛ ወስዳችሁና ከዛ እንግሊዝኛውን ደግሞ አጻጻፉን እያሳያችሁ እሄዳለሁ። ስለዚህ አብራችሁ ቆዩ። እዚህ ጋር የምታዩት እችኛዋ ማለት ነው ሀ ነች። ሀ እችኛዋ ደግሞ ማነች? ኤች እና ኤ። ኤች ኤ እንደማን ነው የሚነበብ? እንደ ሀ ይነበባል ማለት ነው። እንዴት እንደ ሀ ሊነበብ ቻለ ነው ዋናው ቁም ነገር። ኤች እና ኤ እንዴት መጣ? እንዴት አድርገን ሀ ብለን ልናነባቸው ቻለ ነው። እሺ የአማርኛ 7 አናባቢዎች አሉ። እያንዳንዳቸው 7ቱ አናባቢዎች በእንግሊዝኛ ሲጻፉ የመጀመሪያው አ የሚባለው ድምጽ ነው ማለት ነው። የመጀመሪያው አ የሚባለው ድምጽ ማን ነው የሚሆን? ታች ላይ ልጻፍላችሁ ከይሽ ላይ ማለት ነው። ታች ላይ አ የሚባለው ድምጽ የመጀመሪያው እዚህ ጋር ይሄ አ በእንግሊዝኛ ኢ ተብሎ ይጻፋል። ማን ተብሎ አልኳችሁ? ኢ ተብሎ ነው የሚጻፍ። ኢ እንግሊዝኛዎች ኢ ነች። ሁለተኛው ደግሞ ኡ የሚባለው ዩ ተብሎ ነው የሚጻፍ። ኡ የሚባለው ማለት ነው። ኡ ዩ ይባላል። ኢ ደግሞ አይ ትባላለች። እሺ አ ደግሞ አ ማለት ነው። አራተኛው በኤ ነው የሚጻፍ የሚወከለው። እሺ ኤ አምስተኛዋ ኢ ትሆናለች ማለት ነው። ኢ አሁን ይችኛዋ ኢ ማለት ነው። ይቺ ኢ እንደ ኤ ትነበባለች፣ እንደ አ ደግሞ ትነበባለች። እንደ መጀመሪያ ድምጽና እንደ አምስተኛ ድምጽ ትነበባለች ማለት ነው። ስለዚህ እንደ መጀመሪያ ድምጽና እንደ አምስተኛ ድምጽ ስትነበብ ይቺ እንግሊዝኛዋ ማለት ነው የተለያየ ድምጽ ይዛ የምትመጣ። እንግሊዝኛዋ ግን አንድ ኢ ነች፣ ነገር ግን በአማርኛ የተለያየ ድምጽ ይዛ ትመጣለች ማለት ነው። ስለዚህ ይችኛዋ ኤች ኤ የመጀመሪያ ድምጽ ላይ ለምን ኢ አላደረግናትም ነው ዋናው ቁም ነገር። ኢ ያላደረግንበት ምክንያት ይችኛዋ ሀ አፈንጋጭ ፊደል ነች። ምክንያቱም በዚህኛው አ በሚባለው ድምጽ አትገዛም። አ ብዬ ለ መ ሰ ስል ይሄኛው ድምጽ አለ አብሮ። አ ብዬ ሀ ስል ግን የለም ማለት ነው። ስለዚህ አ ብዬ ሀ አልኩ ማለት ደግሞ በአራተኛው አ በሚባለው ድምጽ ነው የምትገዛ በይችኛው ማለት ነው። ይሄኛው አ የሚባለው ነው የአራተኛ ድምጾች የሚገዛው ነው ማለት ነው። ስለዚህ ለዛ ነው ይችኛዋ በአራተኛው ስለምትገዛ አራተኛው ላይ ያለውን ኤ አምጥቼ ኤች እና ኤ ወይም ህና አ ሀ የሚል ድምጽ ሰጡን ማለት ነው። ይችኛዋ ኤች ደግሞ የመጣችው ከስድስተኛ ፊደል ነው። አማርኛ ፊደላት ሲተነተኑ ለምሳሌ ሀን ስተነትናት ማን ነው የምትሆን? ህ አ ህና አ ላሳያቸው እዚህ ጋር ህ አ ሲተነተን ህ አ ይህን ይሆናል ማለት ነው። ህ አ አያችሁታ? ህ አ ህና አ ላይ ሆነው ሀ የሚለውን ድምጽ ይመሰርታሉ ማለት ነው። ተጨማሪ ደግሞ ላሳያችሁ ላሳያችሁ ል አ ይችኛዋን ማሳያችሁ የትኛዋን ድምጽ ል አ የመጀመሪያዋ አ። ስለዚህ ል አ ሲሆን እንግሊዘኛው ዚ ል አ እንግሊዘኛውም ደግሞ ልና አ ይቀመጣል ማለት ነው። አማርኛው ል ሲተነተን ል ሆነ፣ እንግሊዘኛው ደግሞ ማን ሆነ? ልና አ አንድ ላይ ሆነው መሰረቱት ማለት ነው። ስለዚህ ይችኛዋ ማን ነች? ይችኛዋ ል ነች። ይቻት ል አ ደግሞ ይቻት ኢ እንደ አ ትነበባለች ብያቸው ነበረ። ል ሆነ ማለት ነው። እንግሊዘኛው የሃ ግን ማን ነው? ህና አ ናቸው አንድ ላይ የሆኑት። ህና አ ነበር ጻፉላችሁ አይደል? መጀመሪያ እዚህ ጋር ህና አ ይሄን የጻፉላችሁ። ስለዚህ ማን አመጣው ማለት ነው? ህ ማለት ይቺ ናች። ከዚህ ጋር ህን አመጣው። አ ደግሞ ይችኛዋ አ የኤች አ ደግሞ ማነች?
የች አ ማነች? ይችኛዋ ነች እንግሊዘኛዋ ማለት ነው። የእንግሊዘኛዋ አ ይች ነች። ስለዚህ ህና አ ላይ ሆነው ሀ የሚለውን ድምፅ መሰረቱ ማለት ነው። መሰረቱ። ስለዚህ ይሄ ነው ማለት ነው። እያንዳንዳቸው ፊደላትም ስለዚህ የሚኖራቸው የስድስተኛ ፊደላትና የማን ነው ማለት ነው? የስድስተኛ ፊደላትና የአማርኛ የአናባቢ ድምጾች በውስጥ ላይ የተደበቁት። ሁለተኛ ፊደል ላይ ሲሆን ደግሞ ሉ ነው አይደለ? ሉ ልና ማንም ይሆን ኦ ልና ኦ ማለት ይሄ ነው። ልኦ ያው አሁን ስታዩት የሉ ነው አይደል? ሉ ነው የምንወስድ። ል ማለት ይቻት እንግሊዘኛዋ የይች እንግሊዘኛዋ ይቻት፣ የኡ ደግሞ ይቻት ኡ ማለት ነው። ልኡ። ሶስተኛ ሲመጣ ልኢ፣ ህኢ፣ ልአ፣ ህአ፣ ህኤ፣ ልኤ፣ ህ ል ህኦ ልኦ እያለ በዚህ ሂደት ይሄዳል ማለት ነው ይሄዳል ማለት ነው። ስለዚህ አሁን የአማርኛ ፊደላትን በእንግሊዘኛ ለመጻፍ የስድስተኛ ፊደላትን ወይም የእንግሊዘኛ ተነባቢ ፊደላት ኮንሶናንት ሌተር የምንላቸውን ከማን ጋር ነው የምናቀናጃቸው ማለት ነው? ከአናባቢዎች ጋር፣ ከአምስቱ አናባቢዎች ፊደላት ጋር እየቀላቀልነ ወይም ከአምስቱ የቫውል ሌተር ከምንላቸው ከእንግሊዘኛ ፊደላት ጋር ማለት ነው እየቀላቀልነ የፊደላትን ድምፃቸውን እየለያዩልን ይሄዳሉ ማለት ነው። ይሄዳሉ። ለምሳሌ እዚህ ጋር እንደምታዩት ህና አ አንድ ላይ ሆነው ሀ የሚል ድምፅ ሰጡን። ማነው ይሄ? ሀ ማለት ነው። ህና ኡ ደግሞ አንድ ላይ ሆነው ሆ የሚል ድምፅ ሰጡ። ህና ኢ አንድ ላይ ሆነው ሂ፣ ህአ አንድ ላይ ሀ፣ ህኤ ሄ፣ ኤች ብቻዋን ህ፣ ህኦ ሆ፣ ለ ደግሞ ስመጣ ልአ ለ፣ ልኡ ሉ፣ ልኢ ሊ፣ ልአ ላ፣ ልኤ ሌ፣ ኤል ብቻዋን ል፣ ልኦ ሎ ተብሎ ይነበባል ማለት ነው። እዚህኛውም ይቺ የሐመር ውሃና ሀሌታ ውሃ አንድ አይነት ናቸው። አንድ አይነት ስለሆኑ በድምፅ እንግሊዘኛ ውክልናቸው ተመሳሳይ ነው የሚሆነው። ይኸው ይህ የምታዩት አንድ አይነት ነው ማለት ነው። ስለዚህ ማን እያነባዋለሁ? ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ቀጣዩ ማነች? መነች። ምአ እንደማን ይነበባል? መ፣ ምኡ፣ ሙ፣ ምአይ፣ ሚ። እዚህኛዋ መ ብዬ የማነባት ከዚህ ከስድስተኛው ላይ መጥቼ ነው። ማንኛውም ፊደል ሳነብ እንደ ስድስተኛ ፊደል አምጥቼ ነው ማነብ ማለት ነው። ስለዚህ ምአይ፣ ሚ፣ ምአ፣ ማ፣ ምኤ፣ ሜ፣ ም ብቻዋን ም ተብላ ትነበባለች። ምኦ፣ ሞ። እሺ ከዚህ ጋር ደግሞ ሌላው ቀጣዩ ማን ነው? ሰ ኤስኢ ማን ነው? ሰ ወይም ስአ ሰ፣ ስኡ ሱ፣ ስኢ ሲ፣ ስአ ሳ፣ ስኤ ሴ፣ ኤስ ብቻዋን ስ፣ ስኦ ሶ ማለት ነው። እሺ ከተማን ነው? አር ኢ ወይም ርአ ረ፣ ርኡ ሩ። እሺ ር አይ ሪ፣ ርአ ረ፣ ርአ ራ፣ ርኤ ሬ፣ አር ብቻዋን ር፣ አርኦ ሮ ተብሎ ይነበባል ማለት ነው። እዚህ ጋር ግን የምትይዙት ነገር ከሀ ዝርያዎች ወይም ከአፈንጋጭ ፊደላት ውጭ ያሉት በጎን ያሉት አናባቢዎች ተመሳሳይ ናቸው። ከዚህም ኢ እዚህ ጋር ስታዩት ደግሞ ዩ። ምክንያቱም አናባቢዎቹ አንድ አይነት ናቸው። ለሁለተኛ ፊደላት በውስጥ የያዙት ድምፅ አንድ አይነት ነዋ። ኡ የሚባለው ድምፅ አላቸው በአማርኛ ላይ ያልኳችሁ ለዚያ ነው። አማርኛ ፊደላት ላይ ሁለተኛ ፊደል ኡ የሚባል ድምፅ አላቸው ስላችሁ ምክንያቱም ምንድን ነው? ያው ኡ ተደብቆ ነው እንጂ ኡ ነው ማለት ነው ያለ። ሶስተኛ ፊደላት ደግሞ ኢ፣ ያው አይ ማለት ኢ ነው የምትወክል። አራተኛ ፊደላት ላይ አ ያው ሀሌታዋና መርሃም በአራተኛ ፊደላት ስለሚገዙ ማን ይወስዳሉ? አን ይወስዳሉ ማለት ነው። አምስተኛ ደግሞ ትመጣ ኤ። እቺ ኢ እንደ ኤ ትነበባለች። ስድስተኛ ፊደላት ብቻቸውን ነው
አንዳንድ እንደ ስድስተኛ ፊደላት ሆነው ይነበባሉ ማለት ነው ፊደላቱን። ሰባተኛ ፊደላት ደግሞ ኦ የሚል ድምፅ አላቸው ናፍራቸዋ ኦ። ስለዚህ ኦ ማን ነው? ኦ ራሷ ትመጣለች እንደ ኦ። የሁለት ፊደላት አንድ አይነት ድምፅ መኖራቸውን እንግሊዘኛው ራሱ ያመለክታል ማለት ነው። ቀጣዩ ማን ነው? እዚህ ጋር ደግሞ ሰ ነው አይደለ? እዛ ጋር ያየነው ማን ነው ቅድም? ንጉሱ ሰ። ይሄኛው ደግሞ እሳቱ ሰ፣ እሳቱ ሰ ይባላል ማለት ነው ይሄኛው እሳቱ ሰ። ስለዚህ ስአ ሰ፣ ስኡ ሱ፣ ስኢ ሲ፣ ስአ ሳ፣ ስኤ ሴ፣ ኤስ ብቻዋን ስ፣ ስኦ ሶ፣ ሶ ተብሎ ይነበባል። እሺ ደግሞ ማነች? ሸ ነች አይደለ? ኤስ ኤች ኢ ነው። ኤስ ኤች እንደ ሺ ይነበባል። ኢ እንደ እ ትነበባለች። ሽአ ሸ፣ ሽኡ ሹ፣ ሽአ ማለት ሽኢ ሺ፣ ሽአ ሻ፣ ሽኤ ሼ፣ ኤስ ኤች እንደ ሽ፣ ሽኦ ሾ፣ ሾ ተብሎ ይነበባል። ከዚያ ማንኛው ኬ ኢ እንደማን ነው የሚነበብ? ክአ እንደ አይሚን ይችኛዋ እንደ ከም ትነበባለች፣ እንደ ቀም ትነበባለች። ማነች እሷ? ኬ። ኬ ማለት እንደ ከም እንደ ቀም ነው የምትነበብ። ስለዚህ እዚህ ጋር ደግሞ እንደማን ነው የምትነበብ? እንደ ቅ። ኬ እንደ ቅ ትነበባለች። እዚህ ጋር የምትዋል ቅአ ቀ፣ ቅኡ ቁ፣ ቅአይ ቂ፣ ቅኤ ቃ ወይም ቅአ ቃ፣ ቅኤ ቄ፣ ኬ ብቻዋን ቅ፣ ቅኦ ቆ፣ ቆ ተብሎ ይነበባል። ቀጣይ ደግሞ ማነው? ይሄኛው በ። ብአ በ፣ ብኡ ቡ፣ ብአይ ቢ፣ ብአ ባ፣ ብኤ ቤ፣ ቢ ብቻዋን ብ፣ ብኦ ቦ፣ ቦ ተብሎ ይነበባል። እሺ እኛው ማን ደግሞ እዚህ ጋር ደግሞ ትአ። ትአ ተ፣ ትኡ ቱ፣ ትኢ ቲ፣ ትአ ታ፣ ትኤ ቴ፣ ቲ ብቻዋን ት፣ ትኦ ቶ፣ ቶ ተብሎ ይነበባል። እዚህኛው ደግሞ ማለችኛዋ ቸ። ሲኤች እንደ ች ትነበብና ችአ ቸ፣ ችኡ ቹ፣ ችኢ ቺ፣ ችአ ቻ፣ ችኤ ቼ፣ ሲኤች ች፣ ችኦ ቾ፣ ቾ ተብሎ ይነበባል። ይኸው የምታዩት የመጀመሪያ ፊደላት በአማርኛም ልክ አንድ አይነት ድምፅ እንዳላቸው ያልኳችሁ ማለት በውስጣቸው የሚወስዱት አንድ አይነት አናባቢ ያላቸው ያልኳችሁ ለዚያ ነው። አሁን እዚህ ጋር እንግሊዘኛው ላይ ሲመጣ ስለሚወጣ ማናለች? ኢ ኢ ኢ ኢ ኢ አለች ማለት ነው። ግን ተደብቃ ነበር የኖረችው። የት ላይ? መጀመሪያ ፊደላት ላይ በአማርኛ ስንማር ተደብቃ በውስጥ ነው የምናነባት ነበር፣ አትታየንም ነበር። ሁለተኛ ላይ ስንመጣም ደግሞ ዩ ነው ያለ። ሶስተኛ ላይ አይ፣ ኤ፣ ኢ ብቻውን ኦ መጨረሻ ላይ አለ ማለት ነው። ለዛሬ ያለኝ ቪዲዮ ይሄንን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ሆንላችሁ። መልካም ትምህርት። ቻው